ዝግጅት ላይ እስኪ ጋብዘው አላችሁኝ በጣም ብዙ ወዳጆቹ እኔም ጥሪ ያቀረብኩለት ምንም ችግር የለም እመጣለሁ ብሎ ከች ብሏል ጆን ዳንኤልን ሞቅ አርጋችሁ እስኪ ወደዚህ ጋር ጆን ሰላም ዋው ጆን ዳንኤል ያው እንግዲህ ብዙዎች በተለይ መጀመሪያ ላይ በቲክቶክ ነው የሚያውቁ አሁን ደግሞ ከስር ከተፈታ በኋላ ደግሞ ባለፈው በተከሰተው ጉዳይ ለማንኛውም የሰይፉ የቤስ እንግዳ ስለሆነ እዚህ ስለተገኘ እንኳን ደህና መጣ ያላችሁት ጆን እንዴት ነበረ የአንድ አመት ከ6 ወር አካባቢ አንድ አመት ከአራት ወር አካባቢ በማረሚያ ቤት የነበረ ቆይታ እንዴት ነበረ? ቆይ ሰይፉ ቤቤስ ይታያል እዛ? ይታያል። ይታያል። ይሄ ጉዳይ ከመከሰቱ በፊት የእስር ቤት ዕውቀት ይኖርሃል ብዬ አላስብም። ማለት ገብታ አላውቅም። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን አንድ አመት ከ4 ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው ስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬባ ጋር ያው ስለሚያውቀው ስርን እሱ በደም አለማመደኝ። የሻማ ይባል ነበር ድሮ፣ አሁንም አለ ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትከባ። ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። እንደዛ አይነት የድሮ የእስር ቤት ታሪኮች በሙቪ ስንመለከት እኔም በአንድ ወቅት መታሰር አጋጣሚ ነበርና የሆነ ተሰጦን አውጣ ነገር አለ እና እንደሱ አይነት ጥያቄ አልቀረበልኝ። ዳዋ ስላለ እኔ አልተባልኩም። ተዘለለ። ምን አረክበት? በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ ምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የአንድ አመት ከ4 ወር ብዙ አይቼበታለሁ። ብዙ ነገርና አጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። በተለይ አሁን ከመታሰር በፊት የማታደርገውና ከታሰርክ በኋላ ያረከው ነገር ምን አለ? መንፈሳዊም ዓለማዊ መጽሐፍ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛ? አይ ነው በጣም በዛ አንድ አመት ከ4 ወር አካባቢ መቼ የሚጠይቅ ሰው አለ? ሰው ላይ ይችበታል ስትል ግን እስኪ ብራራ ምንድነው? ያው የመጀመሪያ ታይም ላይ